ኦፓኮ 10 ሲደመር 10 21 ነው። ከየት ያመጣው? እኔ አንተን ለማስተማር እዚህ ወገቤ እስኪቆረጥ ለፋለሁ፣ አንተ እዚህ ታሾፋለህ። ማን ነው እንደዚህ ያስተማረ? ነገር ጥያቄውን መልስ ስለማላቀ ገምቼ ነው የጻፍኩት። እንዴት አላቀውም ትለኛለህ? ግን በራስ አሁን በደንብ አጥና። ቆጆ እሰይ እንኳን መጣህልኝ። ኦፓኮ አሳይመንት እየሰራ ነው እና የሚከብደው ነገር ካለ እርዳው። በዛውም ማስጣናውሽ እኔ ወደ ገበያ ላይ ነው። ወይኔ ተበላው። ትምህርት እኮ ምንም ማቆ ታሪክ የለም። አሁን ምን አውቄ ነው ማስጣናው? ወይኔ ፈጣሪ እርዳኝ። ለነገሩ ቀላል ነው። ልክ ጥያቄ ሲጠይቀኝ አስተማሪ ሲያስተምር አትከታተለውም ነበር ብዬ በኩርኩም አናቱን እበሳለታለሁ። አጎቴ ትምህርቱ አልገባኝም፣ እስቲ አስረዳኝ። እንዴት ትምህርቱ አልገባኝም ትላለህ? አስተማሪው ሲያስተምር በደንብ አታዳምጥም ነበር? ግን በራስ አሁን አርፋ አጥና። አጎቴ አንተ ግን እስከ ስንተኛ ክፍል ነው የተማርከው? አሁን እንደዚህ አይነት ጥያቄ መጠየቅን ትተህ በደንብ አጥና፣ አናትህን በኩርኩም እንዳልበሳለህ። እሺ ምን ላድርግ? ምንም ትምህርት ሊገባኝ አልቻለም። ወደፊት ግን አሪፍ ቢዝነስማን መሆን ነው የምፈልገው። ምን ማን ያልከው? ድገመው እስኪ። ቢዝነስማን ያልኩት። ቢዝነስማን ማለት የተለያዩ ስራዎችን ሰርቶ ብዙ ገንዘቦችን የሚያገኝ ሰው ማለት ነው። አሪፍ ቢዝነስ እንሰራለን። አሪፍ የቢዝነስ አይዲያ ነው ኮጆ። አሁኑኑ ስራውን እንጀምርና ብራችንን እንሸቅል። እባካችሁ እርዱን፣ እያያችሁ አትለፉን። አጎቴ ማየት አይችልም፣ ቀኑ ጨለማ ሆኖበታል። እባካችሁ እርዱኝ፣ እያያችሁ አትለፉን። አጎቴ አይኑ ጨልሞበታል። እባካችሁ እርዱን። አመሰግናለሁ። እባካችሁ እርዱን። እንዴ ኮጆ መካፈል ያለብን እኩል 20 ሺህ ብር ነው። እንዴት ነው እኩል የምንካፈለው? እኔ ገንዘብ በጣም ያስፈልገኛል። አንተ ደግሞ ገና ልጅ ነህ። ለብስኩትና ለከረሜላ መግዣ ይበቃል። ይኸውልህ ብሬን ስጠኝ። አልሰጥም ካልክ ግን ዝም በል። እኔ ላንተ አዝኜ ቢዝነስ እንዴት እንደሚሰራ ስላስተማርኩ ጭራሽ አንተ ከኔ ጋር መፎካከር ትጀምራለህ? ሁለተኛ አፍላፊ እንዳትካፈድ ግን በራስ። ኦፓኮ ዛሬ ትምህርት የላችሁም እንዴ? እንዴት በጊዜ መጣ? አጎቴ ትምህርት በጣም ሲያስጠላኝ ጊዜ ከትምህርት ቤት አሞኛል ብዬ አስፈቅጄ ወጣሁ እና አሁን ለምን ቢዝነሳችንን አንሰራ? ኦፓኮ ብር በጣም ተወዳለህ ማለት ነው። በቃ አሁኑኑ ተዘጋጁ፣ ወደ ስራ እንሄዳለን። እባካችሁ እርዱን፣ እያያችሁ አትለፉን። አጎቴ ማየት አይችልም፣ ቀኑ ጨለማ ሆኖበታል። እባካችሁ እርዱኝ፣ እያያችሁ አትለፉን። አጎቴ አይኑ ጨልሞበታል። እባካችሁ እርዱን። አመሰግናለሁ። እባካችሁ እርዱን፣ እያያችሁ አትለፉን። አጎቴ ማየት አይችልም። አመሰግናለሁ። ዛሬ ብዙ ብር ነው የሸቀለው። ኮጆ ዛሬ 50 ሺህ ብር አግኝተናል። ደስ ሲል። ዛሬ 50 ሺህ ብር ነው የሰራነው። ይሄ በጣም ብዙ ገንዘብ ነው። ይሄንን ላምን አልችልም። አረ ኦፓኮ አይኔን መግለጥ አቃተኝ። ወይኔ አይኔን ወይኔ። አረ አጎቴ ኃይልህን በደንብ አሰባስብና ለመግለጥ ሞክር። ኦፓኮ አረ ምንም እየታየኝ አይደለም። አይኔን መግለጥ አቃተኝ። አረ በጣም እያቃጠለኝ ነው። ወይኔ አይኔን ወይኔ። የእውነት አይነ ስውር ነው መሰለኝ። ወይኔ ስቀልድ። አይዞህ አጎቴ በደንብ ታገል፣ ለመግለጥ ሞክር። ታገል። ኦፓኮ ሂድና እህቴን ጥራት፣ እሷ ትረዳኛለች። ኮጆ ምንድነው እየተፈጠረ ያለው? ለምንድነው አይነን መግለጥ ያቃተ? በብልቃት ውስጥ ያለውን ገንዘብ ደግሞ ከየት ነው ያመጣችሁት? እማዬ ገንዘቡን ያገኘነው ከኮጆ ጋር በመሆን አንድ ላይ ስራ ሰርተን ነው። ኦፓኮ የሰራችሁት ስራ ምንድነው? እውነቱን ማነግረኝ ከሆነ ሱሪን አውልቄ ነው ምገርፈህ። ምን እንደሰራን ኮጆን ጠይቂው። ኮጆ ምንድነው የሰራችሁት? ከየት አምጥታችሁ ነው ይሄ ሁሉ ብር? ምን ሰርታችሁ ነው ይሄ ሁሉ ገንዘብ ያገኛችሁት? አሁኑኑ ንገረኝ ኮጆ። እሺ ብሩን እንዴት እንዳገኘን አሁን እነግርሻለሁ። ትዝ ይልሻል የዛኔ ኦፓኮን አስጠናው ብለሽኝ አልወጣሽም? ከዛን እሱን እያስጠናውት እያለ ኦፓኮ ምንም ትምህርት እንደማይገባውና ነገር ግን ሲያድግ ቢዝነስማን ሆኖ ብዙ ገንዘብ ማግኘት እንደሚፈልግ ነገረኝ። ከዛም ብዙ ብር እንዴት እንደሚገኝ አስተምረኝ አለኝ። ከዛም እኔ አይነ ስውር መስዬ እሱ ደግሞ ብር እንደለምን አድርጌው ገንዘብ እንዴት እንደሚገኝ አስተማርኩት። ምንድነው ያደረከው? ጭራሽ አንተ ልጁን ጥሩ ነገር ማስተማር ሲገባ እንዴት አብረው
ትለምናለህ? እሰይ ይበል፣ ስራ ነው፣ ምንም ማድረግ አልችልም። ኦፓኮ ምን የሚያስቅ ነገር አለ? አንተ ግን በራስ በእርግጠኝነት ኮጆ እንደዚህ ያደረከው አንተ ነህ። ምን አድርገው ነው? ተናገር። ይኸውልሽ እማዬ ኮጆ በጣም አናዶኝ ስለነበረ ተደብቄ የሚያደርገው መነጽር ላይ ማጣበቂያ ያደረኩበት። ለዛ ነው አሁን አይኑን መግለጽ ያቃተው። የተናደድኩበት ምክንያት ደግሞ ለኔ ድርሼ ሳይሰጠኝ ለራሱ ብዙ ገንዘብ ስለወሰደ ነው። ኦፓኮ ምንድነው ያደረከው? እንዴት እንደዚህ አይነት ስራ ትሰራለህ? ኦፓኮ አይነ ስውር ለሆን እኮ ነው። እንዴት እንደዚህ አይነት ነገር ታደርጋለህ? ወይኔ ጉዴ! ወይ በቃ አይነ ስውር ሆንኩ። ወይኔ አንተ የተረገምክ ልጅ እንዴት ለገንዘብ ብለህ እንደዚህ አይነት ተንኮል ትሰራለህ? ይኸውልህ ኮጆ የእውነት አይነ ስውር ይሁንና እገላለሁ። ኮጆ በል ተነስ፣ በለመናችሁበት ብር ትታከማለህ። ወይኔ ጉድ ነው የሰራኝ ኦፓኮ። ይኸውልህ ሐኪም ቤት ሄጄ ታክሜ ማየት ስችል ምን አይነት ቅጣት እንደምቀጣ አሳያለሁ፣ እገላለሁ። አይ ኮጆ ታክመህ ላድንም እኮ ትችላለህ። ቆይ ምንድነው የምትጠብቁት? እዚህ ድረስ ተመችቷችሁ እያያችሁ ሰብስክራይብ አላደረጋችሁም? ሰብስክራይብ የምትለዋን ቀጇን ጠቅ አድርጓት። አዎ የደወሏን ምልክት በራ አው ላይክም አድርጉ። አሁን ወደ ቪዲዮአችን እንመለሳለን። ኮጆ ዩቲዩብ ዱዱ እባክህን እንዳትኩስ እባክህን። በይ ያስሽውን ሁሉንም ነገር በፍጥነት ስጪኝ። አይ ቆንጆ ደህና ዋልክ አባት? ደህና ነኝ አለሁልሽ። ደግሞ ከዚህ ቦቲ ከሚመስል ሰው ጋር ምን ታደርጊያለሽ? ከዚህ ጅፊት ጋር ምን ታደርጊያለሽ? ነይ ከኔ ጋርና ህይወትን ኢንጆይ አድርጊያት፣ ተዝናኝ። ይሄ እኮ ጅም የሚመስል ሰውዬ ነው። ከዚህ ጅም የሚመስል ሰውዬ ጋር ምን እያደረግሽ ነው? ነይ መኪና ውስጥ ግቢና ዘና ፈታ እንበል እንጂ። ምን ማለት ፈልገህ ነው አንተ ሰውዬ? እህቴ እኮ ነች። ምን ማለት ፈልገህ ነው? ወይኔ ወንድሟ ነህ እንዴ? ምን አይነት ቀሽም ሰው ነኝ በእናትህ። በጣም ይቅርታ እንድታደርግልኝ እፈልጋለሁ። ትንሽ ችግር ስላለብኝ ነው አይምሮዬ ውስጥ። እሺ ደግሞ እህትና ወንድም አንድ ላይ ስትታዩ እንዴት ነው የምታምሩት? ይበልጥ ደግሞ እህት ታምራለች። በነገራችን ላይ እህት በጣም ቆንጆ ነች። እሺ እንደዚህ አይነት ቁንጅና አይቼ አላቅም። እሺ በሉኝና መኪና ውስጥ ግቡ እባካችሁ። ከዛም ምሳ ልጋብዛችሁ። ምን እያረክ ነው ወንድሜ? ምንድነው? ዘበበል እጮዋለሁ ምናምን ብትል አናትህን ነው ምበታትልልህ። ሄሎ አለቃ፣ ሰርፕራይዝ አለኝ። ተለቅ ያለ እቃ ስለሆነ ባመጣው ተዘጋጅታችሁ ጠብቁኝ። ደደው አንተ ደግሞ ደደው። እንደ ዛሬ አስደስተኸኝ አታውቅም። ይህንን የመሰለ መኪና ዘረፍክ። ይሁት እስኪ መኪናውን እንዴት አባቱ እንደሚያምር። አሁን ፖሊስ ሳይመጣ ቶሎ ማምለጥ አለብን። እንዴት ቶሎ በሉ፣ ግቡ እንዴት። ቆንጂዋ ልጅ ለምንድነው ያልነገርሽኝ? ለምንድነው ሌባ እንደሆነ ያልነገርሽኝ? ስንት አመት አጠራቅሜ የገዛሁትን መኪና ተሰረፍኩ። በህልሜ ነው በእውኔ? በጣም ደነሰው ነው። እሺ ቆጆ እኔ እየጠቀስኩ አንተ ጡቴንና ቻፔን ስታይ ነበር። ምንድነው ቆንጂዋ ልጅ? አይንሽ እኮ በጣም እየተርገበገበ ነው። ችግር አለ እንዴ? አይ ዝም አልሽ፣ ችግር የለም መሰለኝ። ጡትሽ ደግሞ በዛ ላይ በጣም ነው የሚያማምሩትሽ። እንዴት ጉች ያሉ ጡቶች ናቸው በእናትሽ። በጣም ነው የሚያማምሩት። ወንድምየው እህት አይኗን ያማታል እንዴ? በጣም እያርገበገበችው እኮ ነው። ወይኔ ምን አይነት ደነሰው ነኝ? ምን አይነት ደነሰው ነው ቆጆ? እንዴት አይገባም? ወይኔ መኪኔ፣ በራሴ ጅልነት ተበለው መኪኔ። ለቻፓና ለጡት ያለ ፍቅር ገና ያስገድልሃል። እሺ እዚህ ድረስ ተመችቷችሁ እያያችሁ እስካሁን ሰብስክራይብ አላደረጋችሁም? ሰብስክራይብ የምትሏን ቀዩን በየጊዜው የምንለቀው ቪዲዮ እንዲደርሳችሁ የደወሏን ምልክት በራ አድርጓት። ይመቻችሁ።